ሰላም ውድ የኤርሚ ኢለርኒንግ ቤተሰቦች ዛሬ እንግዲህ ኮስት ኤንድ ማኔጅመንት አካውንቲንግ 2 ቻፕተር 3 ፍሌክሲብል በጀት ኤንድ ስታንዳርድ ኮስቲንግ ይዤላችሁ መጥቻለሁ። ለቻናሌ አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ እንድትሆኑ ጠይቃለሁ። ስለዚህ እንጀምር። ኢንትሮዳክሽን ወይም በመጀመሪያ ማየት የምንችለው በጀት ማለት ነው። ቻፕተር 2 ላይ ወይም ማስተር በጀት ላይ የተወሰነ ነገር ለማየት ሞክረናል። በጀት is a plan for future ነው or budget ስንል which is quantifying the management expectation in terms of quantity in terms of ገንዘብ በማኔጅመንት ኤክስፔክቴሽንን in terms of quantity in terms of ገንዘብ ስንገልጸው ምን ይሆናል? budget ይሆናል ነው። So budget are planning tool ነው and they are usually prepared prior to the start of the period begin the budget period ከመጀመሩ በፊት ነው ብዙ ጊዜ በጀትን የሚዘጋጀው። ለምን? in order to comparing the actual result and the performance evaluation ማለት ባቀድነው ልክ ሰርተናል አልሰራንም፣ ባቀድነው ልክ ተግብረናል አልተገበርንም የሚለውን ለማረጋገጥ ብዙ ጊዜ at the beginning of the budget year ይዘጋጃል። ነገር ግን አንዳንድ በጀቶች እናያቸዋለን at the end of the period የሚዘጋጅ በጀትም አለ effective efficiency measure ለማድረግ ማለት ነው። efficiency measure ለማድረግ ስለዚህ there are two main types of budget that we are to see ለማየት ሁለቱን እንይ static budget እና flexible budget የምንለው። static budget የምንለው ማስተር በጀት ማለት ቻፕተር 2 ላይ ለመርቸንዳይዚንግ ለማኑፋክቸሪንግ ብለን ያየነው። static budget is the budget that is based on project level of output and it is prepared prior to the start of the period. static budget የምንለው ወይ ማስተር በጀት የምንለው በአመቱ መጀመሪያ ከበጀት ፔሪዮዱ የመጀመሪያ ጊዜ የሚዘጋጅ ሲሆን በፕሮጀክት ሌቭል ኦፍ አውትካም ወይም በፕላንድ አውትካም ወይም ደግሞ በበጀትድ አውትካም ላይ ዲፔንድ ሆነን ይሄን ያክል ብናመርት ይሄን ያክል ብንሸጥ ብለን በዛ ላይ ዲፔንድ ሆነን የምናዘጋጀው በጀት ስታቲክ በጀት እንለዋለን። ወይም በሌላ ቋንቋ ስታቲክ በጀት ኦሪጂናል በጀት ኦር ማስተር በጀት ብለንም ልንጠራው እንችላለን። So the master budget is called a static budget because the budget for a period is developed around a single or static planned output level at the beginning of the budgeted period. ማስተር በጀትን ወይም ስታቲክ በጀት የምንለው ለምንድነው? ቀድሞ at the beginning of the period የ2014 የምናወራ ከሆነ የ2014 መጀመሪያ ላይ ፕላንድ ባረግ ነው አውትፑት እናምርታለን እንሸጣለን ብለን ባሰብነው አውትፑት ላይ ቤዝ ሆነን የምናዘጋጀው በጀት ከሆነ ስታቲክ በጀት ይባላል። ስለዚህ ስታቲክ በጀት ሪቬኒው ለማግኘት budgeted sale quantity multiplied by budgeted price per unit ነው። ምን ያክል ዩኒት ለመሸጥ አስበናል and በስንት ለመሸጥ አስበናል? 10,000 ነው ለመሸጥ ያሰብነው ወይ አምርተን ለመሸጥ ያሰብነው or ለናምርት ያሰብነው ወይም አምርተን ለመሸጥ ያሰብነው ኳንቲቲ ምን ያክል ነው? then በስንት እያንዳንዷን ያመረትነው ፕሮዳክት በስንት ልንሸጠው አስበናል? ስለዚህ ይሄን ሁለቱን ስናባዛ ስታቲክ በጀት ሪቬኒው ይሰጣል። ስታቲክ በጀት ኮስት ደግሞ ለማግኘት ሁለት ነገሮች መደመር አለብን። ቫሪያብል ኮስት በጀትድ ቫሪያብል ኮስት እና በጀትድ ፊክስድ ኮስት መደመር አለበት። ስለዚህ በጀትድ ቫሪያብል ኮስት ለማግኘት በጀትድ አውትፑት ኢን ኳንቲቲ መልቲፕላይድ ባይ በጀትድ ቫሪያብል ኮስት ፐር ዩኒት ሁለቱን ስናባዛ ምንድነው የምናገኘው? በጀትድ ቫሪያብል ኮስት እናገኛለን። በጀትድ ቫሪያብል ኮስት በጀትድ ኳንቲቲውን ምን ያክል ለማምረት አሰብን ሲባዛ በጀትድ ቫሪያብል ኮስት ፐር ዩኒቱ ስናደርግ በጀትድ ቫሪያብል ኮስት ይሰጠናል። then fixed ኮስቱን ስንደምርበት በጀትድ ፊክስድ ኮስቱን ስንደምርበት ምን ይሰጠናል? ስታቲክ በጀት ኮስት ይሰጠናል። ስለዚህ ስለ ስታቲክ በጀት ይሄንን ካልን ኔክስት ደግሞ ስለምናያለን ማለት ነው ስለ ፍሌክሲብል በጀት። ፍሌክሲብል በጀትስ ምን ማለት ነው? It is a performance evaluation tool no it is prepared at the end of the period no it does not be prepared at the beginning of the period. static budget በበጀትድ ፔሪዮዱ በመጀመሪያ ጊዜ ሲዘጋጅ flexible budget ግን at the end of the period ነው የሚዘጋጀው። it cannot be prepared before the ending of the period አመቱ ሳያልቅ አናዘጋጀው። ምክንያቱም static budget የሚጠቅመን ለምንድነው? performance evaluation እንዴት እንደሆነ እናያለን። A flexible budget is adjusting the static budget for actual level of outcome.
ሶ ስታቲክ በጀት ላይ በጀትድ ሌቭል ኦፍ አውትካም ተጠቅመን ነበር የምንሰራው ስታቲክ በጀት ላይ ግን አክቹዋል ሌቭል ኦፍ አውትካም ተጠቅመን ነው የምንሰራው ሁሉም ነገር ተመሳሳይ ሆነና አክቹዋል ሌቭሉን ለማግኘት እስከ ኢንድ ኦፍ ዘ ፔሪድ እንጠብቅና በጀት የሚለውን አውጥተን አክቹዋል ኳንቲቲ ያስገባን ስናዘጋጅ ምን ይሆናል ማለት ነው flexible budget ይባላል so flexible budget ask a question እንደዚህ ነው ለዚህም ነው የምንሰራው flexible budget if I had now at the beginning of the period what my output volume would be what would be the budget have look like የሚለውን ጥያቄ ነው የሚመልሰው አመቱ ሲጀመር ምን ያክል በርግጠኝነት ምን ያክል ማምረት እንደምችል ባውቅ በጀቴ ምን ይመስላል የሚለውን በጀቴ ምን ይመስል ነበር የሚለውን performance evaluation tool ነው ኦኬ ትክክለኛ አውትፑት ይሄ ነው አክቹዋል አውትፑት ስለዚህ አክቹዋል አውትፑት ይሄ መሆኑን ባክኖሮ በጀትድ ሌቭል በጀቴ ምን ይመስል ነበር እንዳለ ቀድመን በጀት ያደረግነው ነገር ሁሉ በአክቹዋል ኳንቲቲ አጀስት እናደርገዋለን ማለት ነው ስለዚህ ከስታቲክ በጀት የሚለየው እዚህ ጋር ስናይ ፍሌክሲብል በጀት ሪቬኒው ለማግኘት አክቹዋል ሴል ዩኒት ነው የምንጠቀመው ሌላ ሁሉ ነገር ተመሳሳይ ነው እዚህ ጋር ሁለቱ ጋር ብቻ ነው የሚለያየው ስታቲክ በጀት ላይ በጀትድ ኳንቲቲ ነበር የወሰድነው ፍሌክሲብል በጀት ላይ ግን አክቹዋል ኳንቲቲ ነው የምንጠቀመው ምክንያቱም ፐርፎርማንስን ሜጀር ለማድረግ ነው የምንጠቀምበት then ስታቲክ በጀት የማይሰጠንን የኤፊሺየንሲ ሜጀርመንት ለማግኘት ነው ፍሌክሲብል በጀትን የምንጠቀም ስለዚህ በጀትድ ኳንቲቲ የሚለውን በአክቹዋል ኳንቲቲ በመተካት ነው የምንሰራው ስለዚህ በጀትድ ፍሌክሲብል በጀት ሪቬኒው ለማግኘት actual sale quantity multiplied by budgeted sale price flexible budget cost ደግሞ ለማግኘት actual quantity in actual output in quantity multiplied by budgeted variable cost per unit plus budgeted fixed cost ነው ስለዚህ ከስታቲክ በጀት ጋር የሚለያየው ምንድነው ከስታቲክ በጀት ጋር ይሄኛው actual unit ይጠቀማል ይሄኛው ግን budgeted unit ነው የሚጠቀመው ይሄ ቀድመን ብናውቅ ኖሮ በጀታችን ምን ይመስል ነበር የሚለውን ቴስት ለማድረግ ሜጀር ለማድረግ የምንጠቀምበት የበጀት አይነት ነው ማለት ነው እሺ ዋነኛ ልዩነታቸው ምንድነው what is the difference between the static budget and flexible budget so a static budget is prepared for planned level of sale quantity ወይም output ስታቲክ በጀት የሚዘጋጀው ፕላንድ በተደረገ ወይም በጀትድ በተደረገ ሌቭል ኦፍ አውትካም ሌቭል ኦፍ ኳንቲቲ ኦር ሌቭል ኦፍ አውትፑት እንዲ ብናመርት ይሄን ያክል ብናመርት ብለን ነው ስታቲክ በጀት የምናዘጋጀው ፍሌክሲብል በጀት ግን ስናዘጋጅ whereas the flexible budget is based on actual level of output or quantity እንዲ ብናመርት እንዲ ብንሸጥ አይደለም አክቹዋሊ አምርተን ይሸጥነው ስንት ነው ስለዚህ አክቹዋሊ አምርተን በሸጥነው በጀታችንን ስናዘጋጅ ፍሌክሲብል በጀት ይሆናል ማለት ስታቲክ በጀት prepare at the beginning of the period ነው ማስተር በጀት ስለሆነ ቀድሞ ይዘጋጃል አይለዋወጥም ኦሬዲ ኮንስታንት ነው ምክንያቱም የምንጠቀመው በጀት ሌቭል ኦፍ አውትካም ስለማይለዋወጥ አንዴ 10,000 እናመርታለን በቃለን በቃ 10,000 እናመርታለን whereas the flexible budget is prepared at the end of the period ነው at the end of the period flexible budgeትን እናዘጋጃለን actual quantityውን ካወቅን ማለት ስለዚህ actual quantity በተቀያየረ ቁጥር flexible budgetአችንን በዛው ልክ የተቀያየረ ይሄዳል ማለት ሌላኛው ልዩነታቸው the static budget is does not changed whereas the flexible budget is can be changed with the change of actual unit actual range of activity በተለዋወጠ ቁጥር flexible budget እየተቀያየረ ሲሄድ static budget it is always static which means budgeted outcome with budgeted output ወይም budgeted quantity ስለማይለወጥ static budgetም አይለወጥም ማለት ሌላኛው static budget it is to measure effectiveness ምን ማለት ነው effectiveness የሆነ ጎል አለን ጎላችንን አቺቭ አድርገናል ወይስ አላደረግንም 100,000 ለማትረፍ ወይም 10,000 ዩኒት ለማምረት ወይም 20,000 ዩኒት ለማምረት ጎል ካለን ስታቲክ በጀት የሚጠቅመን ይሄንን effectiveness measure ለማድረግ ነው degree to which the target is to meet በቃ ያሰብነውን አሳክተናል ወይስ አላሳካንም effectiveness whereas when you come to flexible budget it is to measure efficiency of the operation at actual level of outcome in activity ነው okay efficiency ስንል ደግሞ በሚኒመም ሪሶርስ በሚኒመም outcome ኦብጀክቲቫችንን አቺቭ ለማድረግ እሱን ሜጀር የምናደርግበት ነው flexible budget ማለት
flexible budget static budget 100,000 እናመርታለን 10,000 እናመርታለን ብለናል ኦኬ ያንን አሳካናል አላሳካንም የሚለውን ሜጀር የምናደርግበት flexible budget ግን actual quantityውን እየቀያየርን the performanceአችንን ትክክለኛ የኤፊሺየንስ performanceአችንን ሜጀር የምናደርግበት የበጀት አይነት ነው ማለት ነው Okay, what are the distinguished features of flexible budget? አውርተናል የሚለየው ምንድነው flexible budget የሚለይበት ወይም መገለጫ ባህሪያት ምንድናቸው ነው The first one, flexible budget cover the range of activity. It does not be fixed on a single level of activity. It cover the range of activities because we are not actually determine the exact output to be produced. Static budget እንደሚለው አንድ ስፔሲፊክ የሆነ ዩኒት እናመርታለን የሚለውን በስተክክል ሜጀር ማድረግ አንችልም በስተክክል ዲተርማይን ማድረግ አንችልም flexible budget ግን ምን ኦፕሽን ይሰጠናል it is the wide range of activity ነው actual level output ሊለዋወጥ ይችላል በዛ ሬንጅ ውስጥ ምናችን ማስተካከል እንችላለን በጀታችንን እያስተካከለን መሄድ እንችላለን ማለት ነው accurate prediction of activity level are sometimes hard to make and many managers find they make more effective decision with the aid of flexible budget ምክንያቱም flexible budget ላይ አንድ አክቲቪቲ ሳይሆን የሚኖረው the range of ብዙ አይነት በ5000 ብናመርት 20000 ብናመርት 30000 ብናመርት output ሌቭላችን actual level of outputአችን በተለዋወጠ ቁጥር flexible budgetውን ይቀያየራል ሜጀር ማድረግ ስለምንችል ማለት ሌላኛው flexible budget ዳይናሚክ ነው obviously ቀደም እንዳልነው flexible budget is allow the manager to adjust plan easily when the activity level differ from the expected level መጀመሪያ ስታቲክ በጀት ላይ ያሰብነው እናመርታለን ብለን ያሰብነው አለ ስለዚህ flexible budget ላይ ግን አክቹዋሉ ከኤክስፔክትድ ካረግነው ሊለይ ይችላል 10,000 እናመርታለን ብለን 25,000 ልናመርት እንችላለን ስለዚህ በዛ ልክ ምናችን እያስተካከልን እንሄዳለን በጀታችንን እያስተካከልን so the budget address flexible budget address what is rather than what was or what was expected flexible budget የሚነግረን ምንድነው what is ነው present ያለንበት ነገር ነው የሚነግረን static budget ግን ምን አቀደን ነበር or ምን ሆኖ ነበር የሚለውን ነገር ነው ሜጀር ለማድረግ የምንጠቀምበት ስለዚህ ዳይናሚክ ነው ማለት ምን ነበር የሚለውን ሳይሆን ምንድነው አሁን ያለው የሚለው ለማሳየት ነው የምንጠቀምበት ሌላኛው flexible budget facilitate the performance measurement ቀደም እንዳለው it providing a better measurement of efficiencies than report based on fixed budget ነው fixed budget ላይ እንዳለው effectivenessን ብቻ ለማሳየት ይሄን አቀደናል ይሄ ይሆናል ሳይሆን effectivenessአችንን በሚኒመም ሪሶርስ ኦብጀክቲቫችን አቺቭ የማድረግ ሂደቱንም ፐርፎርማንሳችንን ሜጀር የምናደርግበት የበጀት አይነት ነው ማለት Okay, what are the flexible budget process? There are 4 major flexible budget process. The first one, determine the range of activity. Actual range of activity determine ማድረግ አለብን Okay, ስለዚህ ከ5000 እስከ 10000 ከ20000 እስከ actual level of activity ምን መደረግ አለበት flexible budget የሚሰራበት the range of activity determine መሆን መቻል አለበት then determine the cost behavior pattern for each cost including in the budget budgeted variable cost to determine መሆን አለበት budgeted sale price to determine መሆን አለበት budgeted level of fixed cost to determine መሆን አለበት ሁለተኛው ስቴፕ ደግሞ የመጀመሪያ flexible budget የሚይዘውን የኳንቲቲ ወይም የrange of activity level ማስቀመጥ አለብን then determining variable cost budgeted variable cost per unit budgeted selling price budgeted level of fixed cost ማስቀመጥ አለብን then select the activity level for which the budget is will be prepared ካስቀመጥናቸው የrange of activity ውስጥ ምንፈልገውን እንመርጣለን then መጨረሻም እንደምናደርገው prepare a flexible budget with cost behavior data and select the activity level ስለዚህ በዚህ መልክ flexible budgetአችንን እናዘጋጃለን ማጣራቱን ስቴፕ ተጠቅመን ነገር ግን variance ደግሞ ምንለው ነገር አለ variance እንል the difference between the actual result and expected performance sometimes our expectation it may be differ from the actual results because of different reasons በተለያዩ ምክንያቶች እኛ ኤክስፔክትድ ያደረግነውና actually የሚሆነው ነገር ምን ሊል ይችላል ሊለያይ ይችላል
ስለዚህ ያን ልዩነት ምን እንለዋለን? variance እንለዋለን። the deviation from that we are expected. So the expected performance is called budgeted performance የምንለው ነው። And there are basic two reasons why actual result may be differ from a budgeted. ለመጀመሪያ sale and cost driver activities were not be the same as originally forecasted. መጀመሪያ ያስቀመጥነው ሴል እና የተለያዩ ኮስት ድራይቨሮቻችን በጠበቅነው ልክ ላይ ሆኑ ይችላል። then revenue እና variable cost per unit fixed cost እኛ በጀት ባረግነው ልክ ምን ላይሆን ይችላል? ፎርካስት ባረግነው ልክ ላይሆን ይችላል። ስለዚህ በገመትነውና አክቹአሊ በሆነው መካከል ምን ይፈጠራል ማለት ነው? ልዩነት ይፈጠራል። 10000 እናመርታለን ብለን 8000 ወይ 9000 እናመርት እንችላለን ወይም 20000 እናመርት እንችላለን። ስለዚህ there is a variation between that we are expected and actually happen ያደረገው ነገር ማለት ነው። ነገር ግን ይሄ variance it may be favorable and it may be unfavorable. favorable ሊሆን ይችላል፣ unfavorable ሊሆን ይችላል። favorable ስንል ጥሩ variance ነው። ይሄ ልዩነቱ በአክቹአሊ እና በኤክስፔክትድ መካከል ያለው ልዩነት ለኛ ጥሩ ነው። unfavorable ስንል ደግሞ ጉዳት ያለው ልዩነት ወይም ደግሞ ባይሆን የሚመረጥ ማለት ነው። unfavorable ስንል favorable ስንል ግን yes መሆኑ ልዩነት መፈጠሩ ጥሩ ነው ማለት ነው። ነገር ግን favorable እና unfavorable የምንለው መቼ ነው? ለምሳሌ the actual revenue greater than budgeted revenue ያቀድነው 100 ብር ለማግኘት ነበር። actual ያገኘነው ግን 150 ብር። ስለዚህ ቫሪያንሷ ስንት ነች? 50 ነው። ያቀድነው 100 ብር ነበር ለማግኘት actually ግን ያገኘነው 150 ብር ነው። ስለዚህ 50 ብር ምን አለ መሃል ላይ ቫሪያንስ አለ። ይሄ ቫሪያንስ favorable variance እንለዋለን። ምክንያቱም ለኛ ጥሩ ነው። 100 ብር ለማግኘት አቅደን 150 ብር ነው ያገኘነው ያለው። ስለዚህ this types of variance which is favorable variance. በኮስት ግን ስናየው በኮስት ደግሞ ስናየው actual ኮስቱ ከበጀትድ ኮስቱ ካነሰም favorable እንለዋለን። ለምሳሌ እኛ እናወጣለን ብለን እንከፍላለን ብለን ያሰብነው 200 ብር actually ግን የከፈልነው 150 ብር። 200 ብር እንከፍላለን ብለን 200 ብር ኮስት ኢንከር እናደርጋለን ብለን actually ያወጣነው ግን 150 ብር። ስለዚህ 50 ብር favorable variance አለ። ምክንያቱም 200 ነበር ያቀርነው ለማውጣት ያወጣነው ግን 150 ብር ነው። ስለዚህ 50 ብሯ favorable variance ትሆናለች። unfavorable የሚሆነው ደግሞ አሁን ካልኩት በተቃራኒው ነው። if the actual revenue is less than budgeted revenue or if the actual cost is greater than budgeted cost ሲሆን ደግሞ unfavorable variance ወይም የማይፈለግ variance ብለን እንለዋለን ማለት። ለምሳሌ actual revenue less than budgeted revenue ለማግኘት ማለት 500 ብር ለማግኘት አቅደን 300 ብር ብናገኝ we are expected to get 500 ብር revenue but we are actually get 300 ብር revenue 500 ብር ለማግኘት አቅደን 300 ብር ብቻ ነው ያገኘነው። ስለዚህ ካቀርን እቅዳችን በታች ነው revenue ያገኘነው ማለት። ስለዚህ actual revenue ከበጀትድ revenue አንሷል unfavorable ይሆናል። በኮስት ደግሞ ሲሆን assume that we are expected 300 ብር ለመክፈል አስበናል ለተለያዩ ወጪዎቻችን ለፊክስድ ኤንድ ቫሪያብል ኮስታችን 300 ብር ለመክፈል አስበናል። ነገር ግን 1000 ብር ብንከፍል actual ኮስቱ 1000 ብር ቢሆን 700 ብር unfavorable variance አለ። ምክንያቱም actual ኮስቱ ከበጀትድ ኮስቱ ስለሚበልጥ። ስለዚህ favorable variance በኤፍ እንወክላቸዋለን፣ unfavorable varianceን በዩ እንወክላቸዋለን። so there are different variance ብዙ አይነት varianceዎች አሉ። static budget variance, flexible budget variance, sale volume variance ብለን እንጠራቸዋለን። static budget variance የምንለው the difference between original budget or static budget and actual result. actual result እና በstatic budget መካከል ያለው ልዩነት ምን ይባላል? static budget variance ይባላል። static budget variance እንለዋለን። ስለዚህ በአክቹዋሉና በስታቲክ በጀቱ መካከል ያለው ልዩነት ስታቲክ በጀት ቫሪያንስ እንለዋለን። ስታቲክ በጀት ቫሪያንስ ለማግኘት ሌላው ደግሞ ማግኘት የምንችልበት ሜተድ ፍሌክሲብል በጀት ቫሪያንስ ሲደመር ሴል ቮሊዩም ቫሪያንስ እንዴት ነው የምናገኛቸው የሚለውን ያው እዚህ ጋር እናያለን።
flexible budget variance ማለት ደግሞ the difference between the actual result and the flexible budget amount flexible budget variance ደግሞ ስንል በአክቹዋል ሪዛልት እና በፍሌክሲብል በጀት ሪዛልት መካከል በሁለቱ መካከል ያለው ልዩነት flexible budget variance እንለዋለን ሴል ቮሊዩም ቫሪያንስ ደግሞ ምንድነው ሴል ቮሊዩም ቫሪያንስ ደግሞ ምንድነው the difference between flexible budget amount and static budget amount ነው በፍሌክሲብል በጀቱና በስታቲክ በጀቱ መካከል ያለ ልዩነት ከሆነ ሴል ቮሊዩም ቫሪያንስ እንለዋለን ምክንያቱም ለምንድነው ሴል ቮሊዩም ቫሪያንስ ምንለው የስታቲክ በጀትና የፍሌክሲብል በጀት ዋንኛ ልዩነቱ የአውትፑት ሌቭል ልዩነት ነው ስታቲክ በጀት ፕላን ይጠቀማል flexible budget actually ይጠቀማል ስለዚህ አንዱ numbers of quantity ከአንዱ numbers of quantity ጋር ይለያያል volume of saleaቸው ይለያያል ስለዚህ በዛ ምክንያት የስታቲክ በጀት እና የፍሌክሲብል በጀት ልዩነቱ ምን አለው ሴል ቮሊዩም ቫሪያንስ ስለዚህ ስታቲክ በጀት ቫሪያንስን እና ሴል ቮሊዩም ቫሪያንስን ስንደምር ስታቲክ flexible budget variance እና ሴል ቮሊዩም ቫሪያንስን ስንደምር ምን ይሰጠናል static budget variance ይሰጠናል ወይም ደግሞ static budget variance ለማግኘት the actual result minus static budget result ማድረግ እንችላለን flexible budget variance ደግሞ ለማግኘት actual result minus flexible budget ማድረግ እንችላለን and sale volume variance ለማግኘት ደግሞ flexible budget minus static budget በማድረግ ሶስቱንም ቫሪያንሶች ማግኘት እንችላለን ሶስቱንም ቫሪያንሶች ማግኘት እንችላለን ኦኬ ለምሳሌ እስቲ ይሄንን እንስራ ኤግዛምፕል 1 so item ተሰጥቶ unit sold revenue variable cost fixed cost operating income ተሰጥቷል በዚህ በኩል ደግሞ ምን ተሰጥቷል actual result ተሰጥቷል actual result እዚህ ጋር እንደምታዩ actual result ተሰጥቷል and static budget ተሰጥቷል የተጠየቅነው ምንድነው required static budget variance and show it is favorable or unfavorable variance static budget variance ስሩ then favorable ነው ወይስ unfavorable ነው የሚለውን ስሩ ነው መጀመሪያ ግን static budget variance ማለት ምን ማለት ነው static budget variance ማለት the difference between the actual result and static budget ነው በአክቹዋሉና በስታቲክ በጀት መካከል ያለ ልዩነት ነው ስታቲክ በጀት ቫሪያንስ የምንለው ስለዚህ በሪቬኑ ቀደም አውርተናል actual revenue ከስታቲክ በጀት የሚበልጥ ከሆነ favorable ነው actual cost ከበጀትድ ኮስት የሚያንስ ከሆነ favorable ነው and actual revenue ከበጀትድ revenue የሚያንስ ከሆነ unfavorable ነው actual cost ከበጀትድ ኮስቱ የሚበልጥ ከሆነ unfavorable ነው ብለን ቀደም አይተናል ስለዚህ በዚህ መልክ እናዘጋጃለን ማለት ነው የተጠየቅነውን በዚህ መልክ መስራት እንችላለን so actual በጀታችን actual sale ዩኒታችን actually ለመሸጥ ያሰብነው ስንት ነው 10000 ነው actually የሸጥነው 10000 ነው ለመሸጥ ያሰብነው ግን በጀት ያደረግነው ስንት ለመሸጥ ነበር 12000 ነው ስለዚህ በሁለቱ መካከል ያለው ልዩነት ነው ስንት ነው 12000 ለመሸጥ አስበን actually ግን ስንት ነው የሸጥነው 10000 ነው የሸጥነው ስለዚህ ልዩነታቸው ስንት ይሆናል ማለት ነው 2000 ይሆናል ነገር ግን unfavorable ነው ያለው ለምንድን ነው unfavorable ያለው we are expected to sell 12000 units of product but we are actually sold 10000 only 12000 units of product ለመሸጥ አስበን ነበር actually ግን የሰጥነው 10000 ፕሮዳክት ብቻ ነው ስለዚህ 2000 unfavorable ይሆናል ማለት ምክንያቱም actually ከምኑ ስለሚያንስ ነው ከስታቲክ በጀቱ ስለሚያንስ በዩኒት ኦኬ ኔክስት ሪቬኑ ነው actual revenue 1,850,000 አለ ስታቲክ በጀት ሪቬኑ ደግሞ 2,160,000 አለ ልዩነታቸው ስንት ይሆናል በሁለቱ መካከል ያለው ልዩነት ስንት ይሆናል 310,000 ይሆናል አሁን favorable ነው unfavorable ነው የሚለውን ለማየት ሪቬኑ ነው አይደል ሪቬኑ always ከበጀትዱ ካነሰ unfavorable ከበለጠ favorable actual revenue ከበጀትድ revenue ከበለጠ
ፋቮራብል ነው አክቹዋል ሪቬኑ ከበጀትድ ሪቬኑ ካነሰ ደግሞ አንፋቮራብል ነው ስለዚህ አክቹዋል ሪቬኑ ከማን አንሷል ከበጀትዱ ወይም ከስታቲክ በጀቱ አንሷል ስለዚህ 310,000 ያለንና አንፋቮራብል ኔጌቲቭ ፖዚቲቭ እዚህ ጋር አሁን የሚያሳየን ፋቮራብል አንፋቮራብል መሆኑን ነው እንጂ ሌላ ነገር አይደለም ለምሳሌ ስትቀንሱ 1,850,000 ሲቀነስ 2,160,000 ታደርጉ ኔጌቲቭ 310,000 ይመጣል ስለዚህ ኔጌቲቭዋ ምንድነች ፖዚቲቭዋ ምንድነች ብለን ተርጉመን ፋቮራብል አንፋቮራብል ብለን እናስቀምጣለን እንጂ ኔጌቲቭ ፖዚቲቭ ብለን አናስቀምጥ ኦኬ ኔክስት ቫሪያብል ኮስት ነው ቫሪያብል ኮስት አክቹዋሊ የተሰጠን 1,120,000 ነው በጀትድ ኮስቱ ደግሞ ስንት ነው በጀትድ ቫሪያብል ኮስት ወይም ስታቲክ በጀትድ ኮስቱ ደግሞ የተሰጠን ስንት ነው 1,188,000 ስለዚህ የሁለቱ ልዩነት ስንት ነው መጀመሪያ በሁለቱ መካከል ያለው ልዩነት ስንት ነው 68,000 ነገር ግን በኮስት whether variable cost whether fixed cost any types of cost if the actual cost is less than the static budget ወይም ከበጀቱ ካነሰ actual ኮስቱ ከበጀት ኮስቱ ካነሰ ፋቮራብል ነው actual ኮስቱ ከበጀትድ ኮስቱ ከበለጠ ግን አንፋቮራብል ነው ብለናል ስለዚህ በዚህ ኬዝ variable actual ኮስቱ ከማን አንሷል ከስታቲክ በጀቱ አንሷል ስለዚህ 68,000 ፋቮራብል ነው አለን ማለት ፋቮራብል ነው የሚፈለግ ጥሩ ነው ምክንያቱም 1,188,000 እናወጣለን ብለን ለቫሪያብል ኮስት አክቹዋሊ ያወጣ ነው ግን 1,120,000 ብቻ ስለሆነ ይሄ ጥሩ ቫሪያንስ ነው then contribution margin ማለት በነገራችን ላይ ሬቬኒው ሲቀነስ ቫሪያብል ኮስት ማለት 1,850,000 ሲቀነስ 1,120,000 ስንት ይሆናል 730,000 ይሆናል 2,160,000 ሲቀነስ 1,188,000 ስንት ይሆናል 972,000 ይሆናል ስለዚህ ይሄ የስታቲክ በጀት ኮንትሪቢዩሽን ማርጂን ሲሆን ይሄኛው ደግሞ የአክቹዋል ይሄ የአክቹዋል ነው ይሄኛው ደግሞ የስታት ስለዚህ እነዚህ ማነጻጸር ኦኬ ስለዚህ በስታቲክ በጀት ኮንትሪቢዩሽን ማርጂናችን ስንት ይሆናል በናቀደን ነበር 972,000 አክቹዋል ግን ያገኘነው ስንት ነው 730,000 ስለዚህ ልዩነታቸው ስንት ሆነ 242,000 ሆነ 242,000 ምክንያቱም 992,000 ነበር ስታቲክ በጀቱ አክቹዋል ኮንትሪቢዩሽን ማርጂኑ ግን 730,000 ነው ስለዚህ ፍሌክሲብል በጀቱ ስንት ሆነ ማለት ነው ፍሌክሲብል በጀት ቫሪያንሱ ስንት ሆነ ማለት ነው 242,000 አንፋቮራብል ሆነ ምክንያቱም ለማግኘት ኮንትሪቢዩሽን ማርጂናችንን ለማግኘት ያቀርነው 972,000 ሆኖ ያለ አክቹዋሊ ያገኘነው ኮንትሪቢዩሽን ማርጂን ግን 730,000 ስለሆነ ወይም ደግሞ ኮንትሪቢዩሽን ማርጂን ምን ማድረግ ትችላላችሁ 310,000 አንፋቮራብል አለ ሪቬኒው 68,000 ፋቮራብል ቫሪያንስ አለ ሁለቱን ስታቀናንሱት ይሄ ፋቮራብል ነው ይሄ አንፋቮራብል ነው ስለዚህ ስታቀናንሱት 310,000 ሲቀነስ 68,000 ስታረጉ 242,000 እናገኛለን አንድ አይነት ቢሆኑ መደመር ነበረባቸው ፋቮራብል አንፋቮራብል ቢሆኑ መደመር ነበረባቸው የተለያዩ ስለሆኑ ግን ቀናንሰን ስናረግ ስንት እናገኛለን 242,000 እናገኛለን ዜን ፊክስድ ኮስት ደግሞ ተሰጥቶናል የአክቹዋሉ 705,000 ነው የስታቲኩ ደግሞ 710,000 ስለዚህ በዚህም ኬዝ actual fixed cost less than the budgeted fixed cost actual fixed cost ከbudgeted fixed cost አንሷል ስለዚህ always actual cost እንዲያንስልን እንፈልጋለን ስለዚህ 5,000 unfavorable እንላለን ማለት ነው 5,000 unfavorable ምክንያቱም በሁለቱ መካከል ያለው ልዩነት 5,000 ስለሆነ ሌላኛው ኦፕሬቲንግ ኢንካም ማለት ከኮንትሪቢዩሽን ማርጂን ላይ ፊክስድ ኮስት እንቀንስ ከ730,000 ላይ በ705,000 ስንቀንስ 25,000 ይሆናል ከ242,000 ላይ የተለያዩ ስለሆኑ ምን ማድረግ እንችላለን መቀናነስ እንችላለን 142,000 ነበር ሲቀነስ 5,000 ስንት ይሆናል 337,000 አንፋቮራብል ይሆናል ከ972,000 ላይ 710,000 ስንቀንስ 262,000 ይሆናል ወይም ደግሞ ስታቲክ በጀቱ ስንት ነው ኦፕሬቲንግ ኢንካም
262000 actual operating income ግን ስንት ነው 25000 ስለዚህ ልዩነታቸው ስንት ነው 237000 ነው ስለዚህ እና ስታቲክ በጀት ያደረግነው ያቀርነው ለማግኘት 262000 ነበር actual ያገኘነው ግን ስንት ነው 225000 ነው ስለዚህ ይሄ unfavorable ነው operating income contribution margin revenue unit sold ተመሳሳይ ናቸው always actual እንዲበልጥ እንፈልጋለን actual ከበለጠ favorable ነገር ግን ለoperating income ለcontribution margin ለrevenue ለunit sold actual ከበጀቱ ካነሰ ግን unfavorable ነው ማለት ተቃራኒው ለኮስት ቱር ይሆናል ማለት ነው ስለዚህ በዚህ መልኩ የተጠየቅነውን ጥያቄ መስራት እንችላለን ማለት ነው እስቲ ይሄን ደግሞ እስቲ እናንተ ሞክሩ እስቲ ይሄንን ሞክሩ አሁን ደግሞ ምንድነው የተጠየቅነው required flexible budget variance sale volume variance and show it is favorable or unfavorable ስለዚህ እዚህ ጋር flexible budget variance then static budget variance እና favorable ነው ወይስ unfavorable ነው የሚለውንም አሳዩ ነው የተባለው ነገር ግን flexible budget variance ማለት ምን ማለት ነው flexible budget variance ማለት the difference between actual result and flexible budget በአክቹዋሉ እና በፍሌክሲብል በጀቱ መካከል ያለ ልዩነት flexible budget variance ይባላል sale volume variance ደግሞ ምንለው በፍሌክሲብል በጀት እና በስታቲክ በጀት መካከል ልዩነት በሁለቱም መካከል ያለ ልዩነት ደግሞ sale volume variance እንለዋለን ስለዚህ ምን እናደርጋለን በዚህ መልክ እናዘጋጃለን ማለት ነው በዚህ መልኩ እንደዚህ እናደርግ በዚህ መልክ እናዘጋጃለን ማለት ነው ስለዚህ flexible budget variance እዚህ ጋር የምታዩት ነው flexible budget variance እዚህ ጋር የምታዩት እንዳለ flexible budget variance ነው ነገር ግን flexible budget variance-ን እንዴት ያገኘነው ለምሳሌ የመጀመሪያው flexible budget 0 መጣ ለምን flexible budget variance ማለት በአክቹዋል ሪዛልቱና በflexible budget መካከል ያለ ልዩነት ነው ስለዚህ 10000 ሲቀነስ 10000 flexible budget ስንት ሆነ 0 ኦኬ አክቹዋሉ ደግሞ 1 ሚሊዮን ሬቬኑ 1,850,000 ነው flexible budget ደግሞ 1,800,000 ነው ስለዚህ በፍሌክሲብል በጀት ያቀርነው ሬቬኑ ለማግኘት 1,800,000 ነው አክቹዋሊ ያገኘነው ግን 1,850,000 ነው ስለዚህ ልዩነቱ ስንት ነው 50 ነው ስለዚህ ምን አይነት ነው favorable ነው ምክንያቱም we are plan to get 1,800,000 but we are actually get 1,850,000 ስለዚህ 50,000 favorable ነው ማለት ምክንያቱም actual revenue ከበጀት revenue ስለበለጠልን ማለት okay then variable cost ስንት ነው actual variable cost 1,120,000 ነው flexible budget ደግሞ ስንት ነው 990,000 ምን ማለት ነው ያቀድነው ለቫሪያብል ኮስት በፍሌክሲብል በጀት ያቀድነው ስንት ለማውጣት ነበር 990,000 ለማውጣት ነበር አክቹዋሊ ግን ያወጣነው ስንት ነው 1,120,000 ነው ስለዚህ በሁለቱ መካከል ያለው 130,000 ነው unfavorable ለምንድነው unfavorable because the actual cost is greater than the flexible budget cost ማለት actually ያወጣነው cost እናወጣለን ብለን ካቀድነው ስለበለጠ ማለት then contribution margin ስንል ቀደም ብያችኋል contribution margin ማለት የሬቬኑ ሲቀነስ variable cost ማለት contribution margin 730,000 ነው actually flexible budget ደግሞ የተሰጠን 810,000 ስለዚህ flexible budget variance ማለት የአክቹዋሉና የflexible budget ልዩነት ስለሆነ በ810,000 እና በ730,000 መካከል ያለው ልዩነት ስንት ነው 80,000 ነገር ግን unfavorable ነው ያለው ለምንድን ነው unfavorable ያለው because we are expected to get 810,000 contribution margin እንዲኖረን ፈልግ ነበር ወደ ፊክስድ ኮስት የሚሄድና ወደ ፕሮፊት የሚሄድ 810,000 ብር እንፈልግ ነበር ነገር ግን አክቹዋሊ ያገኘነው 730,000 ስለዚህ አክቹዋላችን ከፍሌክሲብል በጀታችን ስላነሰ unfavorable ነው ማለት then
ፊክስድ ኮስት ደግሞ አክቹዋል ፊክስድ ኮስት 705,000 ነው። ፍሌክሲብል በጀቱ 710,000 የተሰጠን፣ በሁለቱ መካከል ያለው ልዩነት 5,000 ነው። ፋቮራብል ነው። ለምን እናወጣለን ብለን ያቀርነው ለፊክስድ ኮስት 710,000 ሲሆን አክቹዋሊ ያወጣነው ኮስት ግን 705,000 ነው። ስለዚህ 5,000 ቀንሰናል ማለት ነው። 710,000 እናወጣለን ነበር ያለው በት አክቹዋሊ ያወጣነው 705,000 ነው። ስለዚህ 5,000 ፋቮራብል ትሆናለች። then operating income ደግሞ ማለት contribution margin minus fixed cost ነው። ከ810,000 ላይ 710,000 ብትቀንሱ ስንት ይሆናል? 100,000 ይሆናል። ከ730,000 ላይ 705,000 ብትቀንሱ 25,000 ይሆናል። ስለዚህ ፍሌክሲብል በጀቱ ኦፕሬቲንግ ኢንካም በፍሌክሲብል በጀት ኦፕሬቲንግ ኢንካማችን ስንት እንዲሆን አቅደን ነበር? 100,000 እንዲሆን አቅደን ነበር። በት አክቹዋል ኦፕሬቲንግ ኢንካማችን ግን ስንት ነው? 25,000 ነው። ስለዚህ 75,000 ልዩነት አለ። አንፋቮራብል ኦብቪየስሊ አንፋቮራብል። ወይም ደግሞ ምን ማድረግ እንችላለን? 80,000 ነበረ የተለያዩ ናቸው። ይሄ ፋቮራብል ነው፣ ይሄ አንፋቮራብል ነው። ስናቀናንሰው ስንት ይሆናል? 75,000። ስለዚህ ፍሌክሲብል በጀትን በዚህ መልክ መስራት እንችላለን ማለት ነው። ፍሌክሲብል በጀትን በዚህ መልክ መስራት እንችላለን። ኔክስት ሴል ቮሊዩም ቫሪያንስ። ሴል ቮሊዩም ቫሪያንስ ደግሞ ስንጠየቅ ምንድነው ስሩ የተባለው? ሴል ቮሊዩም ቫሪያንስ ማለት the difference between flexible budget and static budget የሁለቱ ልዩነት ነው። በስታቲክ በጀት እና በፍሌክሲብል በጀት መካከል ያለ ልዩነት ነው። ስለዚህ ፍሌክሲብል በጀት አሁን ሁለቱን በመናነጻጽርበት ጊዜ ፍሌክሲብል በጀትን እንደ አክቹዋል ነው የምንወስደው፣ ስታቲክ በጀትን ደግሞ ያው እንደ በጀት ነው የምንወስደው። ለምንድን ነው ፍሌክሲብል በጀትን እንደ አክቹዋል የምንወስደው? because it is take the actual quantity actual quantity ስለሚወስድ ንጽጽር ፋቮራብል ነው አንፋቮራብል ነው በምንልበት ጊዜ ፍሌክሲብል በጀትን እንደ አክቹዋል ኮስት ነው እንደ አክቹዋል ቫልዩ ነው የምንቆጥረው። because flexible budget it is determined by using the actual quantity ማለት ነው። ስለዚህ በሁለቱ መካከል ያለው ልዩነት ስንት ነው? ፍሌክሲብል በጀት ፍሌክሲብል ስታቲክ በጀት 12,000 ነው ዩኒቱ፣ ፍሌክሲብል በጀት ደግሞ 10,000 ነው። ስለዚህ ስታቲክ በጀት 12,000 ነበረ፣ ፍሌክሲብል በጀት 10,000 ነው። 2,000 ነው ልዩነቱ። አንፋቮራብል ነው። ለምንድን ነው አንፋቮራብል ያለው? ፍሌክሲብል በጀትን እንደምን ቆጥረን ያነጻጸረን ስለሆነ እንደ አክቹዋል 12,000 አቅደን ለማምረት እና ለመሸጥ አክቹዋሊ የሸጥነው ግን ስንት ነው? 10,000 ዩኒት ብቻ ነው። ኦኬ then revenue ነው። ስታቲክ በጀት ሪቬኑ ስንት ነው? 2,160,000 ሲሆን ስታቲክ በጀት ሪቬኑ ግን ስንት ነው? 1,800,000 ነው። ስለዚህ አጠቃላይ ያቀድነው በስታቲክ በጀት 2,160,000 ሲሆን በስታቲክ በጀት ያቀድነው ግን 1,800,000። ስለዚህ ልዩነታቸው ስንት ሆነ ማለት ነው? 310,000 ሆነ። ስለዚህ ፍሌክሲብል በጀትን እንደ አክቹዋል ስለምናየው አክቹዋሉ ከማን አንሷል? ከበጀት አንሷል። ስለዚህ አንፋቮራብል ነው ሪቬኑ ስለሆነ ነው። እንዳትረሱ። ለምንድን ነው ያወራን ያለን? ሪቬኑ። ኦኬ ስለዚህ አክቹዋል ሪቬኑ ከበጀት ሪቬኑ ስላነሰ 360,000 አንፋቮራብል ነው። then variable cost ፍሌክሲብል በጀት variable cost 990,000 ነው። ስታቲክ በጀት variable cost ደግሞ 1,188,000። ስለዚህ ስታቲክ በጀታችን ያቀድነው ለማውጣት 1,188,000 ሲሆን ፍሌክሲብል በጀቱ ግን 990,000 ነው። ስለዚህ 198,000 ፋቮራብል አውትካም ሆነ። ለምን? አክቹዋል ኮስቱ ፍሌክሲብል በጀት እንደ አክቹዋል ወስደነዋል። actual cost of variable cost it is less than from the budgeted cost ነው። actually 990,000 ነው ግን እናወጣለን ብለን ያቀርነው 1,188,000 ስለሆነ ነው። then contribution margin ነው። static budget contribution marginአችን 972,000 ነው። flexible budgetአችን 810,000 ነው። በሁለቱ መካከል ያለው ልዩነት 162,000 ነው። ስለዚህ አንፋቮራብል ይሆናል ማለት ነው። ምክንያቱም ለማግኘት ያቀርነው 972,000 ሲሆን አክቹዋሊ ያገኘነው ግን 810,000 ስለሆነ ማለት ነው።
then fixed cost ላይ ግን there is no ነው ምክንያቱም የፍሌክሲብል በጀትም የስታቲክ በጀትም በፍሌክሲብል ደረጃ ልዩነት የላቸውም ምክንያቱም የሚለዩት በዩኒት ኦፍ አውትፑት ነው ስለዚህ ዩኒት ኦፍ አውትፑት ደግሞ ፊክስድ ኮስትን አፌክት ያደርጋል ስለዚህ there is no variance under fixed cost between there is no cell volume variance ማለት cell volume variance የለም ምክንያቱም ፍሌክሲብል በጀት እና ስታቲክ በጀት በበጀትድ ፊክስድ ኮስት አንድ አይነት ስለሆኑ ልዩነት ስለሌላቸው ማለት ነው ኦኬ ዜን ኦፕሬቲንግ ኢንካም ለፍሌክሲብል በጀት 100,000 ነው ለስታቲክ በጀት ደግሞ ስንት ነው 262,000 ነው ስለዚህ ልዩነታቸው ስንት ሆነ 162,000 አንፋቮራብል ምክንያቱም ፍሌክሲብላችን 100,000 ብቻ ነው አክቹዋል ያገኘ ነው ስታቲካችን ግን ስንት ለማግኘት አቅደን ነበር 262,000 ለማግኘት አቅደን ስለዚህ በዚህ መልክ ስታቲክ በጀት ቫሪያንስ ኤንድ በዚህ መልክ ፍሌክሲብል በጀት ቫሪያንስ እና ሴል ቮሊዩም ቫሪያንስን መስራት እንችላለን ማለት ነው ነገር ግን የመጨረሻ እዚህ ጋር ብንጠየቅስ ኖሮ አሁን እዚህ ጋር ተጠየቅንም እንጂ ስታቲክ በጀት ቫሪያንስ ስሩ ብንባልስ ቅድም ሰርተናል የመጀመሪያው ኤግዛምፕል ላይ ስታቲክ በጀት ቫሪያንስ ማለት የሁለት ነገሮች ልዩነት ነው አይደል ስታቲክ በጀት ቫሪያንስ ማለት የሁለት ነገሮች ድምር ነው የምንና የምን ልዩነት ነው የአክቹዋል ሪዛልት እና የስታቲክ በጀት ሪዛልት ልዩነት ነው ወይም ደግሞ የፍሌክሲብል በጀት እና የሴል ቮሊዩም በጀት ድምር ነው ፍሌክሲብል በጀት ሲደመር ሴል ቮሊዩም ቫሪያንስ ወይም ደግሞ አክቹዋል ሪዛልት ሲቀነስ ስታቲክ ሪዛልት ስናደርግ ምን ይሰጠናል ስታቲክ በጀት ቫሪያንስ ይሰጠናል ለምሳሌ እዚህ ጋር ያለውን እኔ ስታቲክ በጀት ቫሪያንስ ማለት ሴል ቮሊዩም ቫሪያንስ ፕላስ flexible budget variance ወይም ደግሞ the difference between the actual result the static budget result and the actual result በሁለቱ መካከል ያለ ልዩነት ወይም ደግሞ flexible budget እና cell volume variance ስንደምር የምናገኘው ነው ማለት ነው ስለዚህ ለምሳሌ ይሄን እንላለን 0 ሲደመር 2000 unfavorable variance 50,000 favorable ሲደመር ከ360,000 አንፋቮራብል የተለያዩ ስለሆኑ እናቀናንሳቸዋለን ይሄኛው አንፋቮራብል ነው ይሄኛው ፋቮራብል ነው ስለዚህ ስንት ይሆናል 310,000 ይሆናል then 130,000 ሲደመር ከ198,000 ይሄኛው አንፋቮራብል ነው ይሄኛው ፋቮራብል ነው ስለዚህ ስንት ይሆናል 168,000 አንፋቮራብል ይሆናል and ሌላኛው ደግሞ 80,000 ሲደመር 162,000 ሁለቱም አንፋቮራብል ሲሆኑ እንደምራቸዋለን 240,000 አንፋቮራብል አገኘን and 5,000 ሲደመር 0 5,000 ፋቮራብል እናገኛለን then 75,000 ሲደመር 162,000 ሁለቱም አንፋቮራብል ሲሆኑ እንደምራቸዋለን 237,000 አንፋቮራብል ይሆናል ማለት ስለዚህ ፍሌክሲብል በጀትን በአክቹዋል እና በስታቲክ በጀት ልዩነት መስራት እንችላለን ወይም ደግሞ በፍሌክሲብል በጀት ሲደመር ሴል ቮሊዩም ቫሪያንስ በሚለው መስራት እንችላለን ለምሳሌ መጀመሪያውን ብቻ እንዲና እንጨርስ ይሄ 2,000 ወይም በሌላ መንገድ እንዴት አድርገን ማግኘት ይችላል አክቹዋል ሪዛልቱ 10,000 ስታቲክ በጀቱ ግን ስንት ነው 2,000 ስለዚህ አክቹዋሉ ከስታቲክ በጀቱ አንሷል በስንት በ2,000 አንሷል ስለዚህ 2,000 አንፋቮራብል እንላለን ማለት ወይም ደግሞ እዚህ ጋር መስራት እንችላለን ስታቲክ በጀት ሪቬኑ ስንት ነው 2,160,000 አክቹዋል ሪቬኑ ግን ስንት ነው 1,850,000 ስለዚህ በሁለቱ መካከል ያለው ልዩነት ስንት ነው 310,000 አንፋቮራብል ነው ምክንያቱም አክቹዋል ሪቬኑ ከስታቲክ በጀት ሪቬኑ ስለሚያንስ ነው ስለዚህ በዚህ መልክ መስራት እንችላለን ማለት ነው ኦኬ ለዛሬ በጣም አመሰግናለሁ ኔክስት ስታንዳርድ ኮስቲንግን ይዤላችሁ መጣለሁ የዚህን ቻፕተር ቀጣይ ክፍል እስከዛው ሰብስክራይብ በማድረግ ሼር በማድረግ አብራችሁን ቆዩ አመሰግናለሁ